አሁን ላይ ብዙዎቻችን ጋራ ቲክቶካችንን ያጨናነቀው የሙዝና የቲማቲም ኦር ደግሞ የሌሎች ኤአይ ሙቪዎች ናቸው። አሁን ላይ ቲክቶክ ላይ እንደነዚህ አይነት ቪዲዮዎችን ሰርታችሁ ብትለቁ በጥቂት ጊዜ ውስጥ ብዙ ሺህ ፎሎወሮችና ቪዎችን ማግኘት ትችላላችሁ። እንደምታውቁት ደግሞ ብዙዎቻችሁ የጂሚናይ ፕሮ ተጠቃሚ ሆናችኋል። ስለዚህ በዚህ ቪዲዮ እንዴታችሁ በአጭሩ እንደነዚህ አይነት ቪዲዮዎችን መስራት እንደምትችሉ የማሳያችሁ ይሆናል። የጂሚናይ ፕሮ የሌላችሁ ሰዎች ደግሞ እንዴታችሁ ማግኘት እንደምትችሉ በዚህ ቪዲዮ መጨረሻ ወይም ደግሞ መሀል ላይ የማሳያችሁ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ጠቃሚ ቴክ መረጃዎችና ቀለል ያሉ ኦንላይን ነክስሮች የሚመቻችሁ ሆነ ይህን ቻናል ሰብስክራይብ በማድረግ ቪዲዮን ላይክ ያደርጋችሁ የቻናላችን ቤተሰብ መሆን ቻላችሁ። የምንጠቀመው አፕሊኬሽን ሁለት ነገር ብቻ ነው። ጂሚናይ እና ቻትጂፒቲ እንጠቀማለን። ጂሚናይ የምንጠቀመው ቪዲዮ ጀነሬት ለማድረግ እንዲሁም ደግሞ ቻትጂፒቲን ደግሞ ለፕሮምፕት እንጠቀመዋለን ማለት ነው። መጀመሪያ የምትሰሩትን ታሪክ መጀመሪያ ማምራችሁ ማሰብ አለባችሁ። ክሬት የምታደርጉት ነው ወይ ከዚህ በፊት ወይ ፊልም ላይ ታችሁት ሊሆን ይችላል ወይም ደግሞ ሌሎች ድራማዎች ላይ ታችሁት ሊሆን ይችላል። እሱን ሀሳብ ትነሱን ነጃችሁ ቀጥታ እዚህ ላይ ቻትጂፒቲ ላይ ፕሮምፕት ቴክስት ታስገባላችሁ። ለምሳሌ እዚህ ጋር ያዘጋጁት ፕሮምፕት አለ። ይሄኛው ፕሮምፕት ቴክስት ምንድነው? እናንተ የራሳችሁን ነገር ክሬት ማለት ትችላላችሁ። እንደምታዩት የፍሩቶች ምናምን ዲያሎግ እንዲስጠኝ ነው ይሄኛው ፕሮምፕት ማለት ነው። የሚያወሩት በአማርኛ ሆነው ፕሮምፕቱ ደግሞ በእንግሊዝኛ እንዲጽፍልኝ ነው ይሄን ፕሮምፕት ቴክስት ሰጥቶኝ። እናንተ እንደዚህ የራሳችሁን ፕሮምፕት ቴክስት መስራት ከፈለጋችሁ ቀጥታ ጂሚናይ ላይ ሄዳችሁ በአማርኛ ጂሚናይ ላይ ከመጣችሁ በኋላ ከዚህ በፊት ቲክቶክ ላይ ሊሆን ይችላል ወይም ደግሞ ቲቪ ላይ ፊልሞች ላይ ድራማዎች ላይ ያያችሁትን ታሪክ ቀጥታ ወደ ፍሩት እንዲቀይርላችሁ ወይም ደግሞ ታሪኩን ትነግሩትና በፍሩት እንዲያደርግላችሁ በአማርኛ እዚህ ጋር መጻፍ ትችላላችሁ። ካልሆነ ደግሞ ቀጥታ እዚህ ጋር በእንትን ብቻ በቮይስ የተሻለ ነው። ጊዜያችሁንም ይቆጥብላችኋል። ሞር ቶሎ ለመስራት የሚመቻችሁ በደንብ እንዲረዳችሁ ጂሚናይ እዚህ ጋር የቮይስ ምልክቷን ትነኩና በደንብ ታስረዱታላችሁ። ከዛ በኋላ ፕሮምፕት ቴክስት በእንግሊዝኛ እንስጣችሁ ማለት ነው። ይሄኛው ፕሮምፕት ቴክስት በእንግሊዝኛ እንስጣችሁ ትነግሩታላችሁ። ከዛ በኋላ ቁጭ የኛውን ፕሮምፕት ቴክስት ይሰጣችኋል። ከዛ በኋላ እዚህ ላይ የምታችሁ ደግሞ ፉል የሆነ ሲን ባይ ሲን ስቶሪውን እዚህ ላይ መጻፍ ትችላላችሁ ማለት ነው። እዚህ ጋር ማላሳያቸው እዚህ ጋር የቮይስ ምልክቱን ካበራሁት ይሄ ሪከርድ ያደረኩት ቪዲዮ ያለው ሚዩት ስለሚሆን ለምሳሌ እዚህ ጋር ይሄን አጥፍቼ እዚህ ጋር ሪከርድ ስለዚህ እናንተ እዚህ ጋር መጣችሁ በአማርኛም ሊሆን ይችላል በፈለጋችሁት ነገር ኤኒቲንግ ተጽፋላችሁ ፕሮምፕት ቴክስት ማለት ነው። እንደዛ አጠር ያለ ፕሮምፕት ቴክስት ፉል የሆነ ዲያሎግ ያለው ቲዮሪ እንዲጽፍላችሁ ታሪክ እንዲጽፍላችሁ የሚያደርግ ፕሮምፕት ቴክስት ለጂሚናይ ትጠይቁታላችሁ። ከጂሚናይ ደግሞ መጣችሁ እዚህ ጋር ቻትጂፒቲ ላይ ፔስት ታደርጉታላችሁ ማለት ነው። እናንተ እንደፈለጋችሁ አጀስት ማድረግ ትችላላችሁ ዛንተን ላይ ጂሚናይ ላይ ፕሮምፕት ቴክስቱ በእንግሊዝኛ እንዲሆን ከፈለጋችሁ እዚህ ጋር ወደ እንግሊዝኛ ተቀይሩታላችሁ። በአማርኛ እንዲሆን ከፈለጋችሁ ደግሞ እዚሁ አማርኛ ማለት እዚህ ጋር በደንብ ሞር አንደርስታንድ የሚያደርገው ጂሚናይ በእንግሊዝኛ ስለሆነ ፕሮምፕት ቴክስቱ በእንግሊዝኛ ሆኖ በአማርኛ እንዲያወራላችሁ ማለት ትችላላችሁ። በሱ መንገድ ሳትቻል ዛሬ እኔ በዚህኛው መንገድ ላሳያችሁና ከዛ በኋላ በዛኛው መንገድ ደግሞ ትፈልጉ ከሆነ በዛኛው መንገድ አሳያችኋለሁ። ለምሳሌ እዚህ ጋር ለምሳሌ ትዕይንት 1 ትዕይንት 2 ማለት ሲን 1 ሲን 2 እያለ ከፍሉታል ማለት ነው። ለምሳሌ እዚህ ጋር ቪዲዮ ጀነሬት የምታደርጉበት ሰዓት የተለያየ አይነት ኢሜጅ የሚሰጣችሁ ከሆነ ወይም ደግሞ የተለያየ አይነት የምትሰሩት ቪዲዮ የተለያየ ከሆነ መጀመሪያ ኢሜጅ ታዘጋጃላችሁ። ኢሜጅ ካዘጋጃችሁ በኋላ ኢሜጁን እያስገባችሁ ፕሮምፕት ቴክስቱን ማስገባት ነው። ከዛ በኋላ ምንም አይነት ቼንጅ አይኖረውም ማለት ነው። እዛው እንትን ላይ ነው ማለት ነው። እዛው ካራክተሩም ራሱ ይሆናል። የተለያየ አይነት ሙዝ ወይም ደግሞ የተለያየ አይነት ቦታ አይሆንባችሁም። ኢሜጅ ጀነሬት አክታችሁ በሱ ማክስ ያላችሁ ነገር ግን አሁን ቀጥታ እንዴት ቪዲዮ ጀነሬት እንደማድረገው ላሳያችሁ። ለምሳሌ እዚህ ጋር ኮንቨርሴሽኑ ዲያሎግ አለ እዚህ ጋር እዚህ ጋር ኮፒ ላድርገው ኮፒ ያደርገዋለሁ። እንደምታዩት በጣም ብዙ ነው። ለምሳሌ ይሄኛው ከ10 ሰከንድ ስለሚበልጥ እናንተ ደቂቃውን በደንብ አስልታችሁ ቢያንስ በቀን 10 ወይም 10 ቪዲዮ ራሱ ጀነሬት ቢያደርግላችሁ ይሄ ያሁኑ የ18 ወሩ ጂሚናይ 10 ቢያደርግላችሁ ወደ ከአንድ ደቂቃ በላይ ይሰራላችኋል ማለት ነው። እናንተ በትክክል ታይማችሁን ፕሮምፕቴካችሁን በትክክል ካስተካከላችሁ በትክክል ነው የሚሆነው። ፕላስ ደግሞ እዚህ ጋር የተለያዩ አይነት የቃላት ግድፈት ሊሆን ይችላል። ጂሚናይ ቀጥታ የቃላት ግድፈቱን ወስዶ ቀጥታ ነው የሚለው። ስለዚህ እናንተ ምን ታደርጋላችሁ? የምታስገቧትን እንዳለ አንተን እዚህ ጋር የምታዩትን ገብታችሁ ቼክ ታደርጋላችሁ። እኔ ለእናንተ ለማሳየት ነው። ለምሳሌ እዚህ ጋር አሁን ቪዲዮን ኦን አደርገዋለሁ። እንዳልኳችሁ እዚህ ጋር ምን ታደርጋላችሁ?
ቪዲዮ የተለያየ አይነት እንዳይሆንባችሁ ኢሜጅ ጀነሬት ማድረግ ትችላላችሁ። ጀመራ እዚህ ጋር ኢሜጅ ጀነሬት ካደረጋችሁ በኋላ እዚህ ጋር አድ ኢሜጅ ብላችሁ ኢሜጁን አስገብታችሁ ከዛ በኋላ ካራክተሮቹ ቦታዎቹ ምንም አይነት ቦታዎች አይቀያየሩባችሁም። ሶ ኢሜጁን ተከትሎ ቪዲዮን ጀነሬት ያደርግላችኋል ማለት ነው። ሶ ዛሬ ለእናንተ ለማሳየት ዝም ብዬ ቪዲዮ ጀነሬት ያደርጉ ታሳያችሁና ከዛ በኋላ ደግሞ ቀጣይ ቪዲዮ ደግሞ የምፈልጉ ከሆነ ኮሜንት ላይ አሳውቁኝና በቀጣይ ደግሞ ፉል ቪዲዮ ካፕከት ላይ የ1 ደቂቃ ወይም ደግሞ የ30 ሰከንድ ቪዲዮ እንዴት አታች መስራት እንደምትችሉ አሳይጋችኋለሁ። ሶ እዚህ ጋር እንደዚህ ካስገባችሁ በኋላ እዚህ ጋር አስፔክት ሬሾ ለቲክቶክ ስለሆነ የምፈልጉት እናንተ እዚህ ጋር 9:16 ታውቁታላችሁ ማለት ነው ፖርታሉን። ከዛ በኋላ ቀጥታ እዚህ ጋር ሴኔት ትሉታላችሁ። መተታውን ቪዲዮን ጀነሬት እያደረገው ነው። ሶ ከዚህ በኋላ ምንድነው የምታደርጉት? ቪዲዮ ጀነሬት ከተደረገ በኋላ በተከታታይ ቪዲዮ ጀነሬት ታደርጉና ቢያንስ 4 ቪዲዮ ጀነሬት ካደረጋችሁ በኋላ ካፕከት ላይ ተገቡና ተቀጣጥሉታላችሁ። አሁን ቲክቶክ ላይ ረጃጅም ቪዲዮዎች የ1 ደቂቃ ቪዲዮዎች ታይታችሁ ሊሆን ይችላል። ነገር ግን እነሱ ሙሉ የተዘጋጁ ሳይሆኑ በእንትን የተዘጋጁ ናቸው። እንደዚህ 10 ሰከንድ ይሰሩና ከዛ በኋላ ካፕከት ላይ ነው የሚገቡት። ሶ እናንተ እንደዚህ 10 ሰከንድ ከሰራችሁ በኋላ ካፕከት ላይ ማስገባት ትችላላችሁ ማለት ነው። እንደምታዩት አሁን እንትኑ አልቋል፣ ተሰርቶ አልቋል። እዚህ ጋር እንደምታዩት ቪዲዮ አይናቸውን አይዘጉም፣ ካዘጉ በኋላ ያስታውሱኛል። የራሴ ሽታ ነው የሚያስለቅሰኝ። በፍራፍሬቪል አትክልቶች ይኖሩ ነበር። እኔ በጣም ቆንጆ ነኝ። አንተ ቆንጆ ነህ? ሰዎች አይናቸውን አይዘጉም፣ ካዘጉ በኋላ ያስታውሱኛል። የራሴ ሽታ ነው የሚያስለቅሰኝ። በፍራፍሬ እንደዚህ ካረጋችሁ በኋላ ይሄን ዳውንሎድ ማድረግ ነው የሚጠበቅባችሁ። እዚህ ጋር ዳውንሎድ ትሉታላችሁ። እዛ በኋላ ዳውንሎድ ካረጋችሁ በኋላ ካፕከት ላይ ነው ይቻል የሚመቻችሁን እናንተ አላይት ሞሽን ካፕከት የፈለጋችሁት ላይ ተገቡና ታስገባላችሁ ማለት ነው። እናንተ አሁን ማድረግ የሚጠበቅባችሁ እነዚህን ሲኖች ተከተላችሁ ቪዲዮዎችን ጀነሬት አድርጋችሁ ቀጥታ ካፕከት ላይ የ1 ደቂቃ ሊሆን ይችላል የ30 ሰከንድ ቪዲዮ ጀነሬት ማድረግ ትችላላችሁ ማለት ነው። የ30 ሰከንድ ቢሆን የተሻለ ነው። ቲክቶክ ላይ ቶሎ ቫይራል ለመሆን አጭር ቪዲዮ ከሆነ እንትናችሁ ስለሚከፍ ስለሚል ፐርሰንታችሁ የሚታይበት ፐርሰንት ከፍ ስለሚል የ30 ሰከንድ ከሰራችሁ በጣም በቂ ነው። ሶ በጣም ደግሞ በጣም መስራት እንፈልጋለን ካላችሁ ደግሞ የ1 ደቂቃውን መስራት ይችላላችሁ። ሶ ጂሚናይ ፕሮ የሌላችሁ ሰዎች ደግሞ ከዚህ በፊት ብዙ ልጆች በፍሪ አግኝታችኋል። ቴሌግራም ቻናል ላይ ፖስት አድርግቼላችሁ። ሶ እናንተም ቴሌግራም ቻናላችን መቀላቀላችሁ እንዳትረሱ። አዳዲስ ፖስቶች ሲመጡ ፖስት አድርግላችኋለሁ። እናንተም በፍሪ ማግኘት ትችላላችሁ። ፕላስ ደግሞ በክፍያ የምትፈልጉ ካላችሁ ያን ያክል ውድ አይደለም። ሶ እናንተ ለሙከራ ያክል ቴሌግራም ቦት ክሬት አድርግቼላችኋለሁ ከዚህ በፊት። ሶ ቴሌግራም ቦቱ ላይ ገብታችሁ እዚህኛው ቴሌግራም ቦት ላይ ገብታችሁ መግዛት ትችላላችሁ ማለት ነው። እናንተ እዚህ ጋር መታችሁ መክፈል ትችላላችሁ። ዲስካውንቶች ይኖራሉ። ሶ ከዚህም በተሻለ ዲስካውንት መግዛት ትችላላችሁ ማለት ነው። ሶ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።